ህይወታችሁን ለመቀየር የሚጠቅሙ ነጥቦች ክፍል 9። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ የርዕሳችን ክፍል 9 ደርሰናል። ዛሬ ደግሞ ደስ በሚል ባህር ላይ እየተዝናና ነው የምንማማረው ውዶቼ። ላይክ ሰብስክራይብ እያደረጋችሁ ተከታተሉ። ያው አስታውሻችሁ አላውቅም ብዬ ነው ላስታውሳችሁ። ዛሬ ህይወታችንን ይቀይራል ብዬ የያዝኩት ነጥብ 1 ደካማ ጎናችንና ጠንካራ ጎናችንን ለይተን እናውቅ ውዶቼ። ራሳችን ጋር ውይይት እነዚህን ሁለቶችን እንድንለይ ይረዳናል። ራሳችን ጋር እንወያይ፣ ራሳችን ጋር እናውራ። ብዙዎቻችን ኩርፈኛ ነን ከራሳችን ጋር ማለት ነው። ከጠንካራ ጎናችን ሊጀምር። ጠንካራ ጎናችንን ማወቅ የሚጠቅመን እንግዲህ ይሄ ርዕሳችን ህይወታችንን ለመቀየር የሚጠቅሙ ነጥቦች እያልን ነው አይደለም? ህይወቴን ይቀይርልኛል ብለን ያወጣነው ርዕስ ወይም ፕሮግራም ከብዶና ገዝፎ ከታየን ከዚህ በፊት ያሳካናቸውን ለአእምሯችን በመናገር እንደምን ማድረግ ነው። በቃ ከአሁን በፊት እኮ ያሳካሁት ምንም ነገር የለም ልትሉ ትችላላችሁ። እንግዲህ የምትከታተሉኝ አረብ ሀገር ያላችሁ እህቶቼ ናችሁ። ስደት መታችኋል አልመጣችሁም ነው እኔ ጥያቄ። በባህሩ በበረሃው በጥይቱ ስንቱን አልፋችሁ ከዚህ በፊት የእናትና የአባት የልጅ እህት የወንድም መለየት እሱን ተቋቁማችሁ ማለት ነው። ስለዚህ ከዚህ የበለጠ ስኬት የለም ነው የምለው እኔ። ከባድ ነው። ከተወለዱበት ቤት ሀገር ቤተሰብ ተለይቶ ከማያውቁት ሀገር ከማያውቁት ቤት ከማያውቁት ቋንቋ ሂዶ ተደብልቆ እንዴ ወንድ ጠንካራ ወንድ የማይሰራው ቤት እየሰራን ያለ ነው እኮ የአረብ ሀገር ልጆች ጀግኖች እኮ ነን። ስለዚህ ይሄንን በቃ ለራሳችሁ መናገር፣ እኔ እኮ ጀግና ነኝ፣ የእናቴን ናፍቆት ተቋቁሜ እኮ ይሄን አድርጌያለሁ፣ የልጅን ናፍቆት ተቋቁሜ ለራሳችን መናገር፣ አእምሯችን እንዳምን ማድረግ። ሀቂቃ እኛ ነን እንጂ የትኛውንም ነገር የምናከብደው ምንም ከባድ ነገር የለም። አላህ ሱብሃነሁ ወተዓላ ካቀለለው ከዛም ደግሞ እኛ የምንችለው እንዲካደረስ ከጣርን ማለት ነው ውዶች። እሺ እንግዲህ አስጎብኛችሁ በእኔ ወሬ ብቻ እንዳልዛችሁ ብዬ ነው። እንግዲህ ንዬ ያው እንድትዝናኑ ነው፣ ለትምህርቱ ብቻ አይደለም። እና ደካማ ጎናችንን ማወቅስ ለምን ይጠቅመናል ካላችሁ፣ ደካማ ጎናችንን ማወቅ የሚጠቅመን የምናስተካክለውን እናስተካክለዋለን። እኔ ደካማ ጎን ነበረብኝ። ከዚህ ውስጥ አንዱ በጣም ችኩል ነበርኩ። ችኩል እሱን አስተካክያለሁ። ሌላ ቶሎ ሰው መውደድና ሰው ማመን የሚባል ነገር ነው። ወንድ ጋር እንዳታገናኙ ሴቶቹ። ማንኛውም ዛሬ አንድ ላይ ጋር ከተዋወቁ ነገ እህት ነው የምታርፉ ማለት ነው። እሱን መቀየር አልችልም፣ ነገር ግን እጠነቀቀዋለሁ። ገብቷችኋል አይደል? አረፍቱ ሸር ላሊ ሸር ወላኪን ሊተወቀኝ አረፍቱ የሆነን ተንኮል አወቅኩት፣ ተማርኩት። ለተንኮል ለሸር ሳይሆን እንዲጠነቀቀው ነው። ገብቷችኋል? እና ለመጠንቀቅ ለማስተካከል ይረዳናል ማለት ነው። ቶሎ ብለን የሆነ ጥፋት ላይ አንወድቅም። አሃ ቆይ እስኪ ተረጋጊ፣ ይሄ እኮ እኔ ችኩል ስለሆንኩ እንጂ አሁን ላይሆን ይችላል፣ እውነታቸው ላይሆን ይችላል፣ ቀስ በይ እያልን ራሳችንን ለመያዝ ለማገዝ ይረዳናል ማለት ነው ወንዶች። ራሳችን ጋር ውይይት እናድርግ። ራስ ጋር ውይይት ሀቂቃ ብዙ ነገራችን እንድናቅ ያደርገናል። እኛ የማናቃትን ማንነት ሰዎች እንዳውቁን እንፈልጋለን። ሰዎች እንዲረዱን እንፈልጋለን። ቆይ እኛነታችንን እንረዳታለን ወይ ነው? እናቃታለን ወይ ነው? መጀመሪያ እኛ ራሳችንን እንወቅ። እሺ ነጥብ 1 ይሄ ነው። ደስ የሚል ርዕስ ነው ብዬ ነው የማምነው። ነጥብ 2 የተረጋጋን ነው። ይታያችኋል ይሄ ባህር አይደለ እንግዲህ ከመተለቁ ጋር ማዕበል እያናወጠው ነው። በጣም ነፋስ አለ፣ ግን እንደምታዩት እርግጥ ብሎ ወደ ዋለ ነው ሽርሽር ብለው ማለት ነው። እና አንጮህ እስቲ ዛሬ እንግዲህ ከርዕሴ ወጣ ልበልና የአረብ ሀገር እህቶቼ ዞርሽብን እንዳትይዛልና ያው ምክር ነው። ስማችን ጨዋሂ ናት እንደዚህ ናት በሚል ነው የወጣው። ግን እኮ ፍርዳችን ነው ውዶች። ጠዋትም ማታም የምናየው እኮ የሰባት ባዳ ምንም የማያውቁንን ነው። አዳራችንን ስናለቅስ እንደር አሞኝ ደር የሚያውቁት ነገር የለም ከስራቸው ውጭ ማለት ነው። ሰው እያለን ሰው የሌለን ሰዎች ማለት የአረብ ሀገር ሰዎች ነን። ግን ግደላችሁ እንረጋጋ።
ጀግኖች ነን ወላሂ። እርግጥ ለማለት ነው እንደነገርኳቸው ራስ ጋር ውይይት እንድንረጋጋ ይረዳናል። በቃ ለራሳችን ቢያንስ በቀን እስኪ ቀስ ብለን በቃ እኔ ምንድን ነው ያበሳጨኝ? አሁን የተናደድኩት ለምንድን ነው? ዛሬ ተናድጃለሁ፣ በምን ምክንያት ነው? ዛሬ አዝኛለሁ እኮ በምን ምክንያት ነው? ምንድን ነው እንዳዝኝ ያደረገኝ? ወይኔ ሰመኳ አያቸዋል አትታይ መሰለኝ ካሜራው ላይ እና እንደዚህ የራሳችን ጋር መወያየት መቻል አለብን ማለት ነው። አንቸኩል፣ አንዘን። ከመቸኮላችን የተነሳ የሰው ወሬ እንሰማለን። እናቶቻችን፣ ቤተሰብ ዛሬም አላገባሽ፣ ዛሬም አልወለድሽም፣ እድሜሽ ሄደ እኮ እንደዚህ ሆንሽ እኮ ሲባል በቃ ቶሎ ብለን ያገኘነው ወንድ አግብቼ በቃ ልውለድ አሳድገዋለሁ እንላለን። አዎ ታሳድገዋለሽ እኮ ወዷዬ፣ መከራውንማ ለምደሽው የለ እንዴ? ሳበዲ ባይሳካልሽ ዱባይ ሄደሽ ታሳድገዋለሽ። ግን ጀግና አባት አመርችለት ወይ ለልጅሽ? ልጅሽን አንጾ የሚያሳድግልሽ ህይወት ቀላል እንደሆነች ከልጅነቱ ጀምሮ እየነገረው በቃ አእምሮ ሰፊ እንዲሆን ህይወትን ቀለል አድርጎ እንዲኖር ዲኑን ይዞ በቃ ጀግና ልጅ አድርጎ እንዲያሳድግልሽ አትፈልግም? ስለዚህ ቀስ በግድልሽ አንድ ልጅ ወልደሽ እኮ መድኃኒት እየበላሽ የኢትዮጵያ ልከሽ ከምታለቅሽ ልጅሽን ከምታስለቅሽ የተወሰነ አመት በራስሽ ላይ እየሰራሽ ተረጋጊ ስልሽ ግን ውዴ ዝም ብለሽ አይደለም፣ ከራስሽ ላይ ሰሪ። ገንዘብ አያያዝሽ ነው ወቂበት። ትንሽ አመት ይበቃሻል። ጨከን ብለሽ ትንሽ አመት ከራስሽ ላይ እየሰራሽ ገንዘብ አያያዝሽን ከቻልሽበት በ5 አመት ጉዳይሽን አሳክተሽ ታገቢ። በ5 አመት ብዙ ልጅ ትወልጃለሽ። እና እንረጋጋ ወላጆች። እርግጥ ለመገደላት አንቸኩል፣ አንሮጥ። ምንም ያመለጠን ነገር የለም። ያመለጠን ነገር የለም ስላችሁ ግን ዝም ካልን አምልጦናል። አሁን ራሳችን ጋር ከተዋወቅን ግን የምንወደውን የምንጠላውን ለይተን ካወቅን፣ ደካማ ጎናችን ጠንካራ ጎናችን ካወቅን፣ ምን እንደሚያስፈልገን ምን ከምን ቀድሞ እንደሚያስፈልገን ካወቅን ምንም ያመለጠን ነገር የለም። እናሳካዋለን። ጠይብ ውዶቼ፣ እና እንረጋጋ፣ እርፍ እንበለላለሁ። ይምራ አንቸኩል። በቃ ልክ እንደዚህ ባል ማለት ነው። የሆነ አማና እንኳ አይሰጠም። አንዳንድ ሰው ሩጥ 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 ሲል ከታየ ይቺ ምን የሚጨበጥ ነገር አላት ነው የሚባለው ማለት ነው። እና እንረጋጋላለሁኝ። ነጥብ ሶስት ድግግሞሽ። የምንፈልገው ነገር ህልማችን የሆነው ነገር እንደጋግመው። ያኔ አልተሳካም፣ አልቻልኩትም፣ ከበደኝ ሳይሆን ምንም ሊሆን ይችላል ህልማችን። ከደጋገምነው የማይሳካ ነገር የለም። ድግግሞሽ ህይወትን ይቀይራል። በነገራችን ላይ ወንጀልም እኮ እየተደጋገመ ነው ቀላል የሚሆነው። የመጀመሪያ ስንሰራ በጣም እየፈራን እንሰራዋለን። ትንሽ የልባችን ላይ ጥቁር ነጥብ ትታተማለች ማለት ነው፣ ታርፋለች። ነገ ስንደግመው ትሰፋለች። ከዛ እያለ ምን ይሆናል? ልባችንን ያትመዋል ማለት ነው። ከዛ ወንጀል ምን ይሆናል? ቀሎ ነው የሚታየው። ስለዚህ መልካም ስራም እንደዛው ነው የምንሰራው። ለህይወታችን ይጠቅመናል ያልነው ነገር የመጀመሪያው ሊከብደን፣ ሊሳነን፣ ላይሳካልን ይችላል። ከደጋገምነው ግን እመኑኝ የማናሳካው ነገር የለም። እና ድግግሞሽ ለህይወታችን ይጠቅማል ማለት ነው። የምንፈልገውን ነገር መደጋገም ማለት ነው። አራተኛ ነጥብ ነገሩ ለሌላ ጊዜ ላድርገው መሰለኝ። ዛሬ ከኔ ወሬ የበለጠ ባህሩን ብትጎበኙ ይሻላችኋል መሰለኝ። እዚህ ጋር ላቆመው ርዕስ እቀጥላለሁ ኢንሻአላህ። አንድ 5 ነጥብ ነው ነጥቦች ነው ያስኩላችሁ የነበረው። በኋላ እመጣለሁ በሌላ ሪከርድ ኢንሻአላህ። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك። ምን ይመስላችኋል? እባካችሁ ፀሐይዋ እየገባች ነው። ልዩ ነው የምላችሁ። እና ከቻላችሁ እንደዛ አይነት ቦታ አትፍሩ። ጋማ የሌላችሁ ልጆች ያኔ ግን ደግሞ ጉዳራሽን እንዳትሉ ማለት ነው። ግን በቃ አትፍሩ። እድሉን ካገኛችሁት ተጠቀሙ። ራሳችሁን አእምሯችሁን ቀይሩ።
አያችሁት አይደል? እርጋታው የባህሩ እርጋታ ግን ያለ ነፋስ እኮ ልነግራችሁ አልችልም፣ ሲያናውጠው ማለት ነው። እኔ ይህንን መመልከት ራሱ እንዲረጋጋ አድርጎኛል። ይሄ ነፋስ ወደ ወዲህ እያደረገው ግን በቃ ያርገት ያለ ነው ድምፅ ያለ እና በህይወታችን የተረጋጋን የቸኮላ ፍሶ ለቀመ ይባል የለ እንግዲህ ወሎዬ እንደመሆነ ይመጣል ምሳሌ ወሎ ላይ የታወቀ ነው። ልነሳ ነበር በዛ ግን ሰው ስላለ ሰው እንዳይገባ ብቻ ነው። ማታ ደግሞ በዛኛው ጎን ሆኜ ቀርጽላችኋለሁ። አላህ መብራቶቹ ጋራ ደግሞ እንደ ተፈጥሮ ቀርሞ አእምሮ አዳሽ ነገር እኮ የለም። ቅድሚያ ግን አእምሮ የሚያድሰው የጌታችን ቃል ነው ቁርአን። በቃ መግሪብም እየደረሰ ነው። ይሄን ያክል ከተዝናናችሁ ሱብሃንአላህ ፀሐይ ስትገባ እንደዚህ ነው እንደምትሆነው። ምነው ሐበሻዊት መሆንሽን ረሳሽ እንዳትልሽ። ወይኔ እንደዚህ አይቼ ስለማለቅ ነው። ምን ዘመን ፀሐይ ካየሁ እንደዚህ እርግጥ እወጣለሁ። አሁን አስፈር ነው የሆነ ከዛ ወደ ቀይ ይቀየራል አይደል? ወደ ቀይ ከተቀየረ መግሪብ ይገባል አይደል?